ወንጀልን ትንሹንም ትልቁንም ራቀው ተቅዋ ማለት እሱ ነው ወስና ስራ አድርግ ከማሽን فوق ارض الشوك يحذر ما يرى ልክ እንደሚራመድ ሰው ሾህ በሞላበት አካባቢ የሚራመድ ሰው ተጠንቅቆ እንደሚሄድ እንደዛ ሆነ ተራመድ ትንሹን ትልቁን ወንጀል ሸሽታ لا تحقرن صغيرة ወንጀል ትንሽ ነው ብለህ አትናቀው فإن الجبال من الحصى ጅባል ትልቁ ተራራ ከምንድነው የተገነባው ከጠጠርና ከአፈር እኮ ተራራ እኮ የአፈርና የጠጠር ልጅ ነው ከነሱ ነው የተወለደው እነሱ ተሰብስበው ነው ትልቁን ተራራ የፈጠሩት ወንጀልም እቺ ትንሽ ናት ስትል ትልቅ ወንጀል የሆነና ያጠፋህ ለጋ ነብያችን ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ እንደተናገሩት ስለዚህ የአቡ ሁረይራ የተቅዋ ማዕና እንዲያደርገው ያስቀመጡት ኢዘን ተቅዋ ተቅየን ሆን ዘንድ ልንከተለው የሚገባ ጎዳና ምንድነው طريق التقوى የተቅዋ ጎዳና ምንድነው ወደ ተቅዋ የሚያዳርሰን ይህ ዑለማ ምን ይላሉ علمك بأن الله يراك يهديك إلى التقوى الله سبحانه وتعالى እንደሚያይ መረዳትህ ወደ ተቅዋ ይመራሃል አላህ ያየኛል ብለህ ስታስብ አላህ እንድትጠነቀቀው ትሆናለህ አላህን ከማመጽ ታቆማለህ يقول شعورك بأن الله مطلع عليك يهديك إلى التقوى الله سبحانه وتعالى ሙሉ እንቅስቃሴ እንደሚቆጣጠር መረዳትህ ወደ ተቅዋ ይመራሃል ወደ ተቅዋ ያመላክተሃል الله سبحانه وتعالى قرآن لي يهن سيعملكتن من إلال واتقوا الله الله انفرت إن الله كان عليكم رقيبا الله سبحانه وتعالى بنا انتري تقوط عطارينونا مراقبا من ردت الله يعين يعلمي لون سميت وسته ما صدر الله اندت تتنكا واندت فروا يدرقحل سلفوچاچن ያየን እንደሆነ ቀደምት የኢስላም አባቶች ሙራቀባ ላይ ትልቅ ቦታ ነበራቸው አላህን በጣም ይተባበቁ ነበር ሰይድና ዑመር 3 መውቂፍ አላቸው 3 ገጠመኝ አላቸው እነሱና ያለን كان عمر يتجول في الليل سيدنا عمر عندي ليلة لي ያው የሙስሊሞች አስተዳደር ዋና ፕሬዝዳንት እንደመሆናቸው የሚጠብቁን የሚያስተዳድሩትን አገር ደህንነት መከታተል አለባቸው እንዳሁኑ ባለስልጣን ተኝተው አያድሩም ለሊት እንቅልፋቸውን ትተው ይዞራሉ ሙስሊሙ የት ላይ ነው ያለው ምን ደረጃ ላይ ነው ርቦት ይተኛል ነው ምን ተፈጠረ ይዞራሉ ሲዞሩ وفي صباح الباكر نجات الكبابي فإذا به يسمع امرأة تقول لابنتها عندي النات للجوا يهونن قال ستاناغر سيدنا عمر يسمعلو من تلالچ امزوق اللبن بالماء لجه هوي وتتون بوا دبلقيو تلاتالچ በእንዲ በዛለት ሰው ውሃ ይደበልቀውና ብዙ ወተት ያስመስላል በዘመናችን እንዳለው ማለት ነው قالت እቺ صالح ልጅ ምናለት يا امه እናቴ ሆይ ان امير المؤمنين عمر بن الخطاب قد منع الناس من مسك اللبن بالماء እናቴ ሆይ امير المؤمنين የሙእሚኖች አስተዳዳሪ عمر بن الخطاب ወተትን በውሃ መደበለቅን ከልክሏል እኮ ዛሬ አዋጅ ብሏል ለምን ነው እንደበልቅ አለች እቺ ልጅ ግርናት ሴት ናት قالت እናቷ ምን አለች واين امير المؤمنين الان لا يرانا يتلاون المؤمنان مرينا يتينا عمر ان انت ብቻ ነን እዚህ ቤት ውስጥ ያለን እባክሽ ደብልቂ كل الناس يمزقون فامزقي يا ابنتي አንቺ ልጅ ወይ ደብልቂ ሁሉ ሰው በየቤቱ እየደበለቀ አረ ማይኔ ላለች فقالت البنت التقيه ان شاء الله فري لقى ست منالج إن كان عمر لا يرانا فإن رب عمر يرانا الناتي عمر كوبايين أهون يا عمر قيتا الله كويا يندنا الله أكبر مراقبة الله يعين البلو ماسب يه الله اندت تتنككه يا درقال الله يتكتاتلينو بله ماسب سيدنا عمر ልባቸው በጣም ተነካና ቤታቸው ወደ ልጆቻቸው ሰብስበው እቺን صالح ልጅ የሚያገባልኝ ማን ነው ምነው ሰይድና ዑመር እንደሚሉት እኔ አልዓረቁ ደሳሱ ይላሉ ዘር ይስ ከልጓም ይሰባል እንደምንለው ማለት ነው አላህን የምትፈራ ስለሆነች ከሷ የሚወጣው ልጅ አላህን ፈሪ ይሆንልኛል ብለው ስላሰቡ ልጆቻቸውን ሁሉ ካላገባቸዋት አንደኛው ልጃቸው አመጡና እንዲያገባት አደረጉ ከዚች ልጅ ዘር ማን ወጣ عمر بن عبد العزيز امستኛው ኸሊፋ የሙስሊሞች ከቀን መሪዎች ውስጥ አንዱ የነበሩት عمر بن عبد العزيز ከሷ አብራክ ወጡ የተቀየ ልጅ ተቀየ ነው ዘሩን አጣ ፈልጎ ያገኘዋል